ነው ምናምን የምትመክሪያቸው ነገር አለ እንደ ሀሳብ? አይነት ሰዎች ሁለት አይነት ምክር አለ። አንደኛ ምናልባት የተሳሳተ በር እያንኳኩ ሊሆን ይችላል። ደጋግመው የተሳሳተ በር፣ ባዶ በር፣ ምንም የሌለው በር እያንኳኩ ሊሆን ይችላል ያልተከፈተላቸው። ዞር ቢሉ ደግሞ ሌላ ለእነሱ የሆነ ፈጣሪ ያስቀመጠው ነገር ይኖራል። አንድን ነገር ደጋግመን ሞክረን ካልሆነ ሜቢ ያ ነገር ለእኔ አይደለም ይሆናል። ትዳር እኛ ባልነው ሰዓት የሚመጣ ነገር አይደለም። ሞክረው ካልተሳካ ሜቢ ለእኔ ያለው ነገር ይመጣል በሰዓቱ። ፈጣሪ አይሳሳትም፣ ሁሌም ትክክል ነው። በተባለው ሰዓት ለእኔ የተጻፈ ነገር ይመጣል። እኔ ልቸኩል እችላለሁ፣ እኔ ልታገል እችላለሁ፣ ግን ለእኔ የተጻፈ ነገር ይመጣል። ዋናው ነገር እዚህ ምድር ላይ ተስፋ አለመቁረጥ ነው። በህይወት ተስፋ አለመቁረጥ ነው። ሜቢ እየሞከርኩ ያለሁት ስራ ለእኔ ያልሆነ ነገር ሊሆን ይችላል። ለእኔ የጻፈው ነገር ይመጣል። ከኔ የሚጠበቀው መኖር ነው። ከኔ የሚጠበቀው እዚህ ምድር ላይ ፈጣሪን እያመሰገኑ በጤና በህይወት በጤና እስካለው ድረስ ፈጣሪን እያመሰገንኩ ህይወቴ መቀጠል ነው፣ መንገዴን መቀጠል ነው። ከዛ ፈጣሪ ትዳርም ይሁን ስራም ይሁን ለእኔ የጻፈው ነገር ይሻግታል እንጂ ማንም አይበላውም። የኔ ከሆነ የኔ ነው፣ ማንም ሊወስዱ አይችልም። ለአንቺ የተጻፈ ነገር ለአንቺ ነው። ሁሉም የተጻፈለትን ነው እዚህ ምድር ላይ የሚበላው። ትዳርም ይሁን እንጀራም ይሁን የተጻፈለትን ብቻ ነው ሁሉም የሚኖረው። መታገል፣ ህይወትን መቀጠል፣ ተስፋ ሳንቆርጥ ህይወትን እንቀጥላለን። በመንገዳችን ፈጣሪ ለእኛ የጻፈውን ነገር ያመጣልናል። እኛ ስለታገልን አይደለም፣ ፈጣሪ ስለጻፈው ነው ምንም ነገር የሚሆነው በህይወታችን። ስለዚህ